الحمد لله منزل الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد زاري تغنانينبت ማዕድ ቁርአን ነው ቁርአንን ያሐፈዙ ሰዎችን ለማክበር ዝግጁ ነን አይደል እስኪ ቆመን አንዴና ጨብጨብላችሁ ቆሙ እስኪ ሁላችን አላሁ አክበር እባካችሁ ቁርአን ያሐፈዛችሁ ወጣቶች እንኳን ደስ አላችሁ አላህ ቃሉን ንግግሩን በእናንተ ልቦና ውስጥ ለመጠበቅ ስለመረጣችሁ እንኳን ዳግም ደስ አላችሁ ኢና نحن نزلنا الذكر وإنا له لحافظون ከባድ የሆነ የብረት አጥርና ያረጋው አላህ ይሄን ቁርአን ለመጠበቅ ኢና ሲል ኢነና ነው ሸህ አብደላ ያቁታል ተውኪድ እዚህ ጋር አለ نحن አለ እኛው ራሳችን ሲያጋነው አላህ نزلنا الذكر ተግሳጹን አወረድ ነው ወኢና እኛ ለሁ ለሱ ለሐፊዙን እነዚህ ላሙት ተውኪድ ናቸው እንጠብቀዋለን አለ ከሚጠብቅበት ሚስጥር ውስጥ እናንተ ልቦና አላህ መርጧል ዳግም እንኳን ደስ አላችሁ ለናንተም ለወላጆቻችሁም እናንተ ላቀሩ ኡስታዞች ኢንቨስት ላደረጉ ባለሀብቶች ለሁላችሁም አልፎ ከሚቆይ ስራ አላህ ያደርግላችሁ እኛንም ሁላችንም የቁርአን ሰዎች አላህ ያደርገን እኔ በእውነት ይሄን ትውልድ አስብና አዲሱን ተተኪ ትውልድ መለከትና አንድ የታላቅ ኡስታዝ ንግግር ትዝ ይለኛል ይሄ ትውልድ ቲክቶክ ሳያባክነው ዩቲዩብ ሳይረታው የሶሻል ሚዲያው የቁስ ፍቅር ሳያሸንፈው ቁርአንን ይዞ ዲንን ውስጥ ገብቶ አወል ሶፍ ከማየት በላይ እዚሽ ምድር ላይ ምን ሙዕጂዛ አለ በዚህ ዘመን ያ ዓሊም ምን ይላሉ كيف ይላል እንዴት ይላል كيف خرجوا من بين فرث ودم لبنا خالصا سائغا للشاربين እንዴት ከደምና ከፈርስ መሃል ሚያምር ነጭ ወተቱ ነው ወጡ ይላል እናንተ ለኛ በዚህ ዘመን ሙዕጂዛዎች ናችሁ አላህ ይጠብቃችሁ ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا برهان السنة هيوتم السنة ጤንነትም እሱ ነው وننزل من القرآن ما هو شفاء ورحمة للمؤمنين ጤንነት ያለው እሱ ነው ህይወት እሱ ነው وكذلك أنزلنا إليك روحا من أمرنا يعني القرآن روح ብሎ አላህ ጠቅሶታል አካል روح አላት መንፈስ روح ቁርአን ይህን ቁርአን ያዙ ልቦናዎች እንዴት የታደሉ ናቸው በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው ለዚህ ቁርአን ኢንቨስት ያደረጉ ባለሀብቶች እንዴት አላህ ዘንድ የተመረጡ ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في سلسلة الصحيح እኛ ማታ ላይ ከዋክብትን ያለን አይደል ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላሉ صحيح ሐዲስ ነው እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ቤታቸው በቁርአን ከሚደምቁት አላህ ያድርገን ይሄ ቁርአን ብዙን ትምህርት ያስተምረናል ዛሬ ሪዝቅ መንገድ እናወሳበታለን ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም
አንድን የቁረይሽ እድሜ ባለጸጋ ላንሳ ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት በእድሜ ባለጸጋ ነው ታዋቂ ገጣሚ ነው አላህ ሁሉን ሰጠው ምድር ላይ ዕውቀትም ሰጠው የግጥም ችሎታ ሰጠው ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ ሐሚም ተንዚሉል ኪታብ ሚነላሂል አዚዚል ዓሊም ጋፊሪ الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير قرآن مارك قرآن مغناطيساዊ ኃይል አለው ይስባሃል በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም በጣም ተማረከ ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል የቁረይሽን መሳፍንት ሰበሰባቸው እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው ቃላችን ተለያይቷል ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ ከዛ አንዱ ተነሳና ምን ችግር አለ ሲህርን በለዋል ይሄ ቁርአን ድግምት ነው እንበል ሰው ይማርካል ልብ ይስባል አይ ይሄማ ሲህር አይደለም አለ እኛ እኮ ሳሂሮችን ናቃቸዋለን ደጋሚዎችን ላ من نفثه ولا عقده ይሄ ገመድ እየቋጠሩ ይነፉ ነበር እፍፍ ይላሉ ነፋሳቲ في العقد من አነፋፉ አተሳሰሩ ሳሂር አይመስልም መሐመድ አላቸው ማን ያምናቸዋል ልክ ሲያዩት ያን ጨረቃ ሳይማን ያምናቸዋል ታዲያ ምን እንበል አይ ግጥም ነው እንበላሉ ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ አረቡ እኮ ግጥምን ያቀዋል فقد عرفنا شعر كله አላቸው ግጥምን ናቀው የለ مبسوطه ومقبوضه ورزجه وهزجه እናቀው የለ ግጥምን አመታትም አረቡም ያቀዋል አያምኗችሁ ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር አሁን ሶስተኛ ቁርአን ተባለ መሃል ላይ የግጥምም ይዘት አለው ስድ ንባብም ይመስላል ማራኪ ልብ የሚስብ ሆነ ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወህይ መጣልኝ ይያል አብዶ ነው እንበላል فقد عرفنا المجانين እብዶችን ናቃቸው ይላል ወላ ቢወስወሰته እንዲ ማያቀባጅረው ነገር የለው እንዴት ሰው ያምነናል ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል ታዲያ ምንድነው ምትለናሉ ماذا نقول يا ابا عبد الشمس من እንበለው ታዲያ حيرتنا አዋለልከን እኮ አሉ ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال የለበሰ ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያንሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም ማረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸውም ይለይ ያሰለመም ይወስድ ድግምት እንበል አለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامه ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው
እኔና እሱን ተወኝ አንተ መሐመድ አለ። አላህ ቁጣው አየለ። ذرني ومن خلقت وحيدا ብቻውን ከናህዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧኢፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱም ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው ነው የሚቆጣጠሩት። አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع ان ازيد ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላለ። ለምን? انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። انه على الله ክስተቱን ይዩት። انه فكر وقدر አሰበ ቁርአንን ለማስተባበል وقدر መጠነ ثم قتل كيف قدر እንዴት ያስባል ይመጥናል። ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከእስልምና ሸሸ። ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ የሰው ልጅ ንግግር ነው ድግምት ነው አለ። አላህ አንቀጹን ቋጨው سأصليه سقر ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላል። እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው፣ ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ። ፍጻሜው ተበላሽ። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም። ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል። وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል። وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል። ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ። በዘመናችን አንድ ክስተት ላውሳችሁ፣ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል? እሷ ማን ነች? غزة العزة። እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው ይያልነ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ። መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ على قرية ስለ አንድ ነብይ አወሳ። በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قرية وهي خاوية على عروشها فقال بلوم مال እንደኔና እንዳንተ አና يحيي هذه الله بعد موتها እቺም ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣና ያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው።
የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው ሪዝቅ ሰፊ ነው ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው ሰበቡ የት ነው ያለው መርካቶ ነው እሺ አሁን በመነግራችሁ በሶላቱ ብቻ አይደለም ሁለቱም ይመጋገባሉ አንዱ አንዱን ይጠብቃል ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ አራት የሪዝቅ ሰበቦችን ይጠቅሳሉ አንደኛው قيام الليل ይላል ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم يا الله ባሮች ከሱብሂ አንድ ሰዓት በፊት አታጣቸው በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት قيام الليل ان شاء الله ተሰግዳላችሁ አቃለሁ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው ሁለተኛው አሉ ابن القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار ሱብሂ ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻ የሌሊት استغفار ሶስተኛው አሉ ابن القيم في زاد المعاد ሶስተኛው አሉ ሰደቃ ነው አሉ ሰደቃ መስጠት ያወጣው አይጎልም وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል ሪዝቁ ተመልሶላቸዋል ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه قالوا በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም መስጠት አያጎልም ሲጎልብህ ስጥ ሪል ስቴት ዴቨሎፐር አንዱ እንደማለኝና ሲቸጋግር ምንድነው የምታረግ አልኩት ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ እዛ ይከፈታል እንዲህ የሚያምኑ ነጋዴዎች አሁን አሉ ሲሰጥ ነው የሚከፈትም ይሉ አልহামዱሊላህ ረብል ዓለሚን አራተኛ አሉ ابن القيم رحمه الله የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችንም ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ ሰደቃ ከባለቤትህ ይጀምራል ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ ከሳቸው መላክ በፊት የነበረ ክስተት ነው صحيح ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው بينما رجل ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም صحيح ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል ልብ በሉ ሐዲሱን ልብ በሉት የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል ከዛም እንዴት ደመና ይታዘዝልታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣለሁ ይወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳጠጭ ይላል ደመና የታዘዘላ ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ 33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው
ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝ እሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባ ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማቸም ርስቅ ከተባለ አይቀር እንግዲህ ያው የሰው ልጅ ርስቁ እንደሆነ አያቀምና እኔም ያለሁት ኢንሻአላህ በኳታር ነው የነን ቻናል ኢንሻአላህ ሰብስክራይብ ላይክ ሼር ያረጋችሁ ኢንሻአላህ እንድታበረታቱኝ እላለሁ ኢንሻአላህ ያው እየሞከርኩ ነው ያለሁት ጥሩ ነገር ለመስራት ኢንሻአላህ ርስቅ ጉዳይ ኳታር መጥቻለሁና ኢንሻአላህ በዱዓ አትርሱኝ ሰላም አለይኩም